بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله. يا قوم سلام الله عليكم ورحمته وبركاته. نعم يا موسى أن يا خدير تاريخ استمرت لين نجنيالن كزيه ماراكي تاريخ استمرتوچن ياوطان نجنيالن. الله سبحانه وتعالى بنبي صلى الله عليه وسلم عندبت سورة الكهف جمعة دنكراو أزنا. يقول النبي صلى الله عليه وسلم من قرأ سورة الكهف يوم الجمعة أضاء له نور بين السماء والأرض. بجمعة كان سورة الكهف يقرأ سو بسماينا بمدر برهان يبرهلتال. إيه مقراف يهوتاتشن برهان ميبرابتنا استمروتنا وطتن هيوتاتشن ጋይድ ምን መራበት ምዕራፍ ነው። አስተምሮቶችን ያወጣን እንገኛለን። ቀጣዩን እስኪ ሶስተኛውን እናምጣ። ሶስተኛው ከዚህ ታሪክ የምንማረው አልአደቡ مع الله ከአላህ ጋር ባለን ግንኙነት በጣም ስርዓት ያዦች ልንሆን እንደሚገባ ታሪኩ ያስተምረናል። ሰይድና ኸዲር ቁርአን ላይ በዚሁ ታሪኩ ሶስት አነጋገርን ሲጠቀሙ እናገኛቸዋለን። فأردت أن أعيبها إلى فأردنا أن يبدلهما ربهما سيلو دمو يسكتلال مجرش عليه فأراد ربك سيلو نعلا سوستون لمن تتكمت كالله قال الله تشون سرعات نملكتال يتسطاچو علم بالله إذنات يتكبب مون الناس تولالا آتيناه رحمة من عندنا وعلمناه من لدنا علما إذنتم وكأتم يتسطاچو سو نبر لزامنو ሶስቱን አነጋገር የተጠቀሙት ሰይድና ኸዲር አለይሂ ሰላም መጀመሪያ ምን አሉ? መርከቧን ከመስበር ጋር ስለሚያዝ ምንም አላህ ቢያዛቸው ያዘዛቸው አላህ ነው። وما فعلته عن امري ነው የሚሉት ከራሴ ያላደረኩትም ታዝዤ ነው ብለዋል። አላህ ቢያዛቸው ይህ መታዘዝ ወደ አላህ ማስጠጋት አልፈለጉም። فأردت أن أعيبها نور لاوت اللات فلقوال نور اوت اللات جيتا ያለኛል አሉ። አደብ مع الله ሁለተኛ ልጁን ገደሉት። ግን ልጁን ከመግደል ጋር ተያይዞ ምን አለ? አላህ መልካም ልጅ እንዲተካላቸው ይፈልጋሉ። فأردنا አሉ ከጀልና አሰብና أن يبدلهما ربهما ጌታቸው ይለውጥላቸው ዘንድ خيرا منه زكاة وأقرب رحمة لجو ملكام نجار بيتكام كمجدل جاسلة يازا وده الله ليستقوت على الفلك. أدب مع الله ما ترش عليه دمه نصه ملكام نجار سيهون فأراد ربك له جيتا شاء فلقال منه زابوت عليه من ماينت متفو نجار على تكستم ጭራሽ በጣም መልካም ነገር ነው ያደረጉት። አልመግብ ያለ ማህበረሰብ ግድግዳውን የገነቡለት فأراد ربك ጌታ ከጀል فأردنا አላሉ መዚህ ቦታ ላይ فأراد ربك أن يبلغ أشدهما ويستخرج كنزهما ድልባቸውን ሲያድጉ እንዲያወጡት ጌታ ሻ አደብ مع الله ሙእሚን ንግግሮቹ የተመረጡ ናቸው። ሁሉም ነገር ከአላህ ቢሆንም ሲናገር ምን ይላል? والخير بيديك والشر ليس إليك ይላል። መልካም በእጅህ ነው መጥፎ ነገር ካንተ ጋር አይደለም ይላል። ባንተ አይደለም የሚከሰተው ይላል። አደብ مع الله አለ። ለዛ ነው ነብዩላህ ኢብራሂም አለይሂ ሰላም ቁርአን ላይ ይሄውን አጠቃቀም ሲጠቀሙት እናያለን። ስለ አላህ ሲናገሩ ምን አለ? الذي خلقني فهو يهديني ጌታ አላህ እሱ ነው የፈጠረኝ እሱም ቅናቻን ይመራኛል። والذي هو يطعمني ويسقيني ሚመግበኝም ሲሳይን የሚያጠጣኝም እሱ ጌታዬ አላህ ነው። ከዛ ምን አሉ? وإذا مرضت فهو يشفيني وإذا أمرضني አላሉ። ሲያመኝ ስታመም የሚያድነኝ እሱ ነው አሉ። ሲያሳመኝ የሚያድነኝ አላሉ። ግልጽ ነው። سبحان الله وإذا مرضت أني ستامم يادنين السنو والذي يميتني ثم يحييني ارسمنا وجيتا يا الله أمي لهلفة موت ميابك عنيم
እንደገና የሚቀሰቅሰኝም ከዛም የሚቀሰቅሰኝ እሱ ነው አሉ ሁሉን ነገር ወደ አላህ አስጠጉ የሚመግበኝ የፈጠረኝ የሚመራኝ ሁሉን ወደ አላህ አስጠጉና በሽታ ሲሆን ወደ ራሳቸው ወኢዛ መሪቱ አሉ ስታመም فهو يشفيني ማዳንን ወደ አላህ አስጠጉት ሱብሃንአላህ አደብ ማአላህ በዚህ ፕሮግራም ላይ አንዱን የምንማረው ከአላህ ጋር ያለንን አደብ ማስተካከል ነው እንደ አራተኛ ሌላ አስተምሮትን እናውጣ ሰናኢዑል ማዕሩፊ ተቂ መሳሪዕ السوء መልካም ስራ መጥፎን እንደሚመልስ ሰይድና ኸዲርና ሙሳ ታሪክ ላይ ይሄን እናገኛለን ተመልከቱ እስኪ እነዚህ ሰዎች ምን ሰሩ የመጀመሪያዎችን ደሃዎችን ምስኪኖችን ወሰዱ መርከበኞች ናቸው ያቺ ብቻ ነው የመተዳደሪያ ንብረታቸው ግን ሰይድና ኸዲርና ነብዩላህ ሙሳን ያለ ክፍያ ነበር የጫኗቸው እንዴት ያሉ የድሃ ቸሮች ነበሩ እኔ ብዙ ጊዜ ገረማለሁ ትላልቅ ሬስቶራንቶች ስንገባ በርካታ ምግቦች ይቀርባሉ እንግዶች ጋር ስንሆን ወጭ ይደረጋል ቢሉ ሲመጣ 4 500 600 ይሆናል ይሄን ካልከፈልነ ሚሉ ዌተሮች ያጋጥመዋል የኛ መልስ ግን ኖ ሚል ነው ግን የደሃ ቸሮች መሆናቸውን ተመለከታል እነዚህ ምስኪኖች ነብዩላህ ሙሳና ኸዲርን በነፃ ጫኗቸው አላህ በዚህ ደግ ስራቸው መርከባቸውን ባምባገነን ንጉስ ከመወሰድ ጠበቀላቸው ሁለተኞችን ወሰዱ የወላጆችን ጉዳይ فكان أبواه مؤمنين ጥሩ ወላጆች ነበሩ እንደይጠሙ አላህ ልጃቸውን በመውሰድ ጠበቃቸው ከርሱም የተሻለ ልጅ ተካላቸው ደግነት ከመጥፎ ነገር ይጠብቃል የመጨረሻውን ተመልከቱ እስኪ وكان أبوهما صالحا ይላል ለምን ነው አላህ ግድግዳው እንደ አዲስ እንዲገነባ ያደረገ አባታቸው ደገኛ ባሪያ ነበር ይላል حتى مفسروቹ ምን ይላሉ جد السابع ብለው ተፈሰሩታል ይሄ وكان أبوهما የተባለው አባታቸው ሰባተኛ አያታቸው ነው ሚል ተፍሲሩላል በቅድመ አያት የሚጠበቅ የልጅ ልጅ አለ ደግነት ከመጥፎ ነገር ይጠብቃል ولذا يقول النبي صلى الله عليه وسلم ነብያችን ምን ይላሉ صنائع المعروف መልካም ስራዎች ተቂ ይጠብቃል መሳሪዕ السوء መጥፎ ወዳደቀን ይጠብቃል في يروى قصة عند الرسول صلى الله عليه وسلم ካስተላለፉን ታሪክ ውስጥ ይሄ ይጠቀሳል አንዲት ደግ ሴት በረሃ ላይ ትኖራለች ጎጆዋ ላይ ቤት ውስጥ ህፃኗን ልጇን ያጠባች ቁጭ ብላለች በዚህ መሃል ትንሽ ቤቷ ውስጥ ያላት ምግብ መመገብ ጀመረች እየተመገበች ያለቻትን የቀረቻትን አንስታ ልትጎርስ ስትል ደሃ ምስኪን በርጋ ተጣራ መጥቶ ለመነ አጥዒሙኒ አጥዓምኩም አላህ ይመግባችሁ መግቡኝ እርቦኛል ብትጎርሳት ትወድ ነበር ለርሱ መስጠት ፈለገች ጉራሿን ካፏ መለሰችና ለምስኪን ወስዳ ሰጠች ያለቻት እችናት ቀናት አለፉ ልጇን ሳር ላይ አስቀምጣ ልብስ ያጠበች ያለ አንድ ተኩላ ይመጣና የልጁን ልብስ ዚጋ ነክሶ ልጁን ይዞባት ወደ በረሃው ፈረጠጠ አደርስበት እየሮጠ ቁጭ ብላ ማልቀስ ጀመረች አላህ ግን ደግ ስራዋን አረሳ يقول النبي صلى الله عليه وسلم رسول من ይላሉ فبعث الله إليه ملكا ወደዚህ ተኩላ አላህ መላእክቱን ላከው ካፉ መንጭቆ አወጣው ይሄን ጻልጅ ይዞላት መላእክቱ ወደ እናቲቱ ተመለሰ فقال لها يا امرأة አንቺ ሴት ወይ ان الله يقرئك السلام الله سلامته ያቀርብልሻል ويقول لك ብሎ ይልሻል هذه اللقمة بتلك اللقمة ይሄ ከተኩላዋፍ አውጥተን የሰጠንሽ የልጅሽ ጉራሽ ያኔ ካፍሽ አውጥተሽ በሰጠሻት ጉራሽ ተክቸሻለሁ ይልሻል ጉራሽ በጉራሽ ለውጭሻለሁ صنائع المعروف መልካም ስራ መጥፋው ወዳደቀን ይጠብቃል ከዚህ ታሪክ ላይ የምናገኘው ይሄ እነዛ ምስኪኖች በነፃ ያሳፈሩ ሰዎች መርከባቸውን ከመቀማት ዳኑ እነዛ ደግ ወላጆች ሙእሚኖች ከጥመት ዳኑ መልካም ልጅም ተተካላቸው እነዛ የዛ ደግ አባት ልጆች ንብረታቸውን በንፉግ ማህበረሰብ ከመቀማት ዳኑ እስኪያድጉ ድረስ አላህ የነብይ
አናጺ ላከላቸው ቤታቸውን የገነቡት እነማን ናቸው ኸዲርና ሙሳ እኮ ናቸው እንዴት ደግ አባት ቢኖራቸው ነው የነብይ ግንበኛ አናጺ አላህ የላከላቸው ሱብሃንአላህ ሰናኢዑል ማዕሩፍ ተቂ መሳሪዕ السوء አስተምሮቶቹ ጥልቅና ብዙ ናቸው ከአላህ ጋር ሊኖር የሚገባን አደብ አይተናል መልካም ስራ ከመጥፎ እንደሚጠብቅ ማስከትለን ተመልክተናል ሌሎችም በአላህ ፍቃድ እንመለከታቸዋለን وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته